What's up? Listen to me, fuck and bar people. I have 2 guns. I make it Babylon. I'm coming, nigga. I'm coming. I'm sorry. Go back. You's dead. Bitch. I'm coming. ናችሁ አሁን እንግዲህ ሰከንድ ታብሌት ነው ልጁ አልገባም ብሏል። ግን ይሄውና ታሪኩ እዚህ ጋር ቴክስቱ አለ። አዎ እሰማለሁ፣ አዳምጣለሁ ግን አላወራም ብሏል። ወንዶች ከጨነቃቸው accept yourself be okay ሲጋ ምታቀም በቀቀ ይታባስ ምታከፈለኝ ያ ምታከፈለቀም በቀን ባንዲ ብሎናል። ከነሸጠው እንግዲህ ሊያወራ ይችላል። አናውቅም ለምን እንደሆነ አላውቅም። እግዚአብሔር እንደዚህ ያደረገው ሁሉ ነገር ማሸነፍ የምችል ይመስለኝ ነበር። አንዳንድ ነገሮች ላይ መሸነፍ ግድ ነው መሰለኝ። እንድሸነፍ ፈልጓል። እዚህኛው ላይ እንሰማዋለን። ሄሎ ሰላም ነው? እግዚአብሔር ይመስገን። አላወኩም። አታውቂኝም? ካይማ ትባላለሁ። እንቆቅልሽ ከሚባል ቲክቶክ ፔጅ ነው የምደውልልሽ። ኦኬ አወቅኩት፣ ግን እኔ ጋር እንዴት ተደወለ? በጌታ ስም ልታስለቅሽ ነው። አሁን ኦብቪየስሊ አንድ ሰው ልኮን ነው አንቺ ጋር እንደውል የቻልነው። ኦኬ እሺ ኦኬ ወይኔ የሚባለው ወንድማችን ነበረ ጠይቆልን ያለ አውቀሽዋል? መጀመሪያ አውቀሽዋል? አዎ መሰለኝ። እለጠልጥልሃለሁ ሚስትን አምጣት እያልኩ እኮ ነው። ወሸላ እኮ አይደለሁም እኔ። አምጣት ሚስትን ልለጥልጥልህ። የልጥልጥ ልጅ እሺ። ከአንድ ወር በፊት አካባቢ ዴት ወተን ነበረ። አሪፍ ይሁን አይሁን እኔ እርግጠኛ አይደለሁም። ብቻ ጀስት የሆነ ቀኒ ላይ ነው ያካተትኳት ብሎናል። እና ከዛ በኋላ ግን ድጋሚ ያገኛት አልቻልኩም። ምንድነው የተከሰተው የሚለውን ጠይቁልን እያለ ነው ወንድማችን። ቀኔ ላይ ነው ያካተትኩት። ተረጋጊ። ቆይ መጀመሪያ እስኪ ሁለታችሁ የነበራችሁን ነገር ንገሪን እስኪ። ኦኬ እሱ ምንድን ያላችሁ? ከመጀመሪያው እስከ መጨረሻው ነግሯችኋል ወይስ? ችግር የለም። በአንቺ ፐርስፔክቲቭ ፐርስፔክቲቭ እንስማ። ኦኬ እሺ፣ ይኸውላችሁ መጀመሪያው ማለት ነው የተዋወቅነው ሶሻል ሚዲያ ላይ ነው። ኦኬ እንደ ማንኛውም ወጣት እንደ አብዛኛው ሰው ማለት ነው። እንደ ማንኛውም ወጣቶች ነው። እሺ ወጣት ነው። አይ ቲንክ ያው ወጣት ነው። እሺ አይ ቲንክ ሁላ ለች ታውቃለህ። እርግጠኛ ልትሆን አልቻለችም። ከዛ በኋላ ሌላ ሀሳብ ላይ ነበርኩና ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። መጨረሻ ላይ የተፈጠረው ነገር ያው እንትን አላደረኩትም በደንብ ለዛ ነው። ኦኬ እስኪ ስንገረን እሺ። እና ከዛ ማውራት ጀመረ። ለአንድ ለሁለት ወር ያው አወራን፣ ግን በደንብ አወራን፣ ተግባባን ምናምን። ከዛ ፋይናንሻሊ ስቴብል እንደሆነ ምናምን አወቅኩኝ። እሱ ሲጋራ ያጨሳል። አቶ በየነ ምን ናቸው? ሲጋራ ያጨሳል። ቪዲዮ አለኝ ቢያለኝ አሁን ማንተ ላምጣው። የህንጻ ኮሚቴ ሆኖ ሲጋራ እያጨሰ አሪፍ ሰው ነው ጸባዩ። ኦኬ አሪፍ ሰው ይመስላል ብለህ ስናወራ አሪፍ ሰው ይመስል ነው። ኦኬ እና አወራን። የጸባዩም አሪፍ ይመስላል። ሪስፔክትም ያለው አይነት አለ አይደለ? ሴት ልጅ የምትፈልገው አይነት እነሱ ነገሮች። ከዛ ደግሞ ፋይናንሻሊም እና ያለ ነው ያው እንደሚታወቅ እና የኮንስትራክሽን ስራ ውስጥ እንዳለ ኮንትራክተር እንደሆነ
የተለያዩ ስራዎች ላይ እንደሚሳተፍ ምናምን ነገረኝ። እሺ ያው አሪፍ ሰው ነው ብዬ ነው እያወራን ነበረ ለአንዱ ለሁለቱ እና በጣም ቢዚ ነው እንደሚነግረኝ ከሆነ በጣም ቢዚ ሰው እንደሆነ ኦኬ ለመገናኘት ነው ሁለቱ ምንም እናወራለን ምናምን እኔ ጠይቄው ምናምን ሳይሆን እሱ እንዴት ነው ባገኝሽ ደስ ይለኝ ነበር ግን ቢዚ ስለሆንኩኝ ነው ምናምን የሚባል ነገር አለ አይደል እንደዛ አይነት ነገሮች ነው የተፈጠሩት እና የሆነ ጊዜ በኋላ ቤት ለመውጣት እንትን ተባባልን ማለት ነው ኦኬ ተስማምተን ተቀጣጠርን እዛ ምን አይነት ቦታ እንደገጠረኝ ገምት ለመገመት የፋይናንሻል ስቴብል ነው የወንዝ ዳር ልማት ምናሲ እኔ መጠርጠር ነበረብኝ ወደ ሳይት አካባቢ ነውና ኦኬ ቀጠረኝ እና ግሮሰሪ ካማረሽ ፍቅር ካማረሽ መውደድ ካማረሽ እኔ አለሁልሽ ኤግዛክትሊ ማለት በራይድ ነበር ሄድኩት እዛ ቦታ ነው የወረደው እና ውስጥ እንደሆነ ያላወቅኩኝም ነበር ያው እዛ አካባቢ ይሆናል የሆነ ካፌ ወይ ምናምን ይሄን ያስተኩትና ኮንስትራክሽን ምናምን ለምሰራው አላለኝም ኮንስትራክሽን እዛ አካባቢ ስለሆነ እና ቢዚ ስለሚሆን ያችን ሰዓት አጣቦ የሚያገኘኝም ስለመሰለኝ ነው ሳሪስ የሚሄድኩት ኦኬ እና እዛ ግሮሰሪ ጠብቀኝ ማለት ነው በዛ አጋጣሚ ድራፍት ቀለቡ የሆነ ሰው ነበረ እንትን ላደርግ የነበረው ልቤ ሲመሰል ሲለካ በፍቅርሽ ወድቋል ለካ ማመን እንጂ ሲነካ መሸፋፈኑ በቃ ታወቀብኝ ድራፍት ቀለቡ እና ድራፍት አውቁ እውነቷ እንዴ ድራፍት ነው መሰለ ገብስ የገብስ ጁስ ማና አሁን ለእናንተ ነው የምናገረው አሁን ደውልላቸዋለሁ እሱ በስፔሻል ያሰራል መሰለኝ ኦኬ ማለት እና ጨበሳችሁ አብራችሁ ነው እንዴ ነው አብራችሁ ጨበሳችሁ ግሮሰሪ ነው ስትይ ላይክ የሰፈርና ግሮሰሪ ነው ወይስ የሰፈር ኖርማል በቃ ግሮሰሪ ከግሮሰሪ ነው ሲጀምር የሚያክል አይ ፋንሲ ባር ነው ወይስ ስለዚህ አሁን አይደለም መጀመሪያ እንትን ብለናል ፋንሲ ቢሆንማ ኦኬ ፋንሲ ቢሆንማ ጥሩ ነበር አይ ቲንክ አንቺ ማለት የነገረኝና እንትን የሆነው ይሄ አለ አይደለ ኤክስፔክቴሽን አለባበሱ ደብነ እንደ ያማን አንተን እኮ ነው የሚልህ ደደብነ እንደ ዝም ብለህ አታፍጥ እንደ አዎ የምትስለው ነገር እኮ አለ አይደል ከሚነግርህ አንጻር ነው የምንነግርህ እነሱና እዚህ ጋር ያለው ነገር የተለያየ ነገር አንቺ ሸርሜክስ አንቺ ማትረቢ ነሽ ቢልሽ ምንም አትበይ ሲስ ነይና እኔ ጋር በየአይነትሽን ቢሲስ አፍንጫን ብሉ ራሱ አትበል ብሮ ህይወት ርካሽ ናት ህይወት ፍላሽ ምላሽ ናት ኢቭን ፀሐይ ራሱ ማለት ነው ብሮ እና ተገናኘን ሁላ ደንገጫለው በሩ ጋር ግሮሰሪ ጋር ሰላም ተባባል ምናምን ገባል ኢቭን እንትን እንዳንል ይሄ ድንገተኛ ጊዜ ስለሌለው ነው የገባው እንኳን እንዳይባል ማለት ነው ይሄ አስተናጋጆቹ ሁላ ሰላም ይሉታል ነው በቃ ይታወቃል በሰላምታ አይነት ነገር አለ ደንበኛ ነው ይሄን እንደዚህ ነው ገባል እንደዚህ ነው አየሁ ሰው ሲያገኝ ደስ ይላል መኖር የሚገኘው በዚህ ነው አረካሽኝ والله ፈጽሞ አሁን ገባህልኝ አወኩ የዛሬ ደንበኛ
አሁን ቆይ እሺ አንቺ ቆይ እሺ አሁን እዚህ ጋር እስቲ ያጠርና አርገውና አንቺ አሁን ለመለያየት ያበቃሽ ትልቁ ፖይንት ምንድነው? ይሄ ልጅ ቀጣይ ለመመንፈስ ያበቃሽ ዋና ምክንያትሽ ምንድነው? ግሮሰሪ መሆኑ ነው ወይስ እዛ ቤት ቤተኛ መሆኑን አይታሽ ነው? በጣም ብዙ አድናቆት ይገጥመኛል። ይሄኛው ግን የተለየ ነው። መተው 3 ልጆች መተው ሊሰግዱ ሲሞክሩ ብድቅ አረኳቸው። ሊሰግዱ ማለት ነው። ይሄኛውን እምነቴም ስለማይፈቅድ ማለት በቃ እዚህ ላይ ቱ ዚስ ኤክስትሪም አልቻልኩም። በቃ እንዲመጣው እንዲግሬ ላይ እንዴት ነው ነው አይመጣውም ያለውና የሆነው ነገር በጣም ይለያያል። ውሸታም ነው። ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። I think her expectation በጣም ትልቅ ሆኖ ነው። ግን ውሸቶቹ ኤግዛክትሊ የእውነት ውሸት አግኝተሽበታል ነው ወይስ አይመስልም በሚለው ነው? እንዴ ኧረ አይደለም ነው ውሸት ነው። ውሸት እንደሆነ ያስታውቃል ሲጀመር። አምናለች ማለት ነው። እንዴ ቆይ ስልሽ ግን ቆይ ምን ሲተዋወቅሽ ይቅርታ እዚህ ጋር አሁን ሲተዋወቅሽ ምን ብሎ ነው የተዋወቀሽ? ማለቴ ላይክ ፋይናንሻሊ ስቴብል ነው ብለሽኛል። ስለዚህ እንዴት ነው ያወቅሽ? ያንን ፋይናንሻሊ ስቴብል እንደሆነ በምንድን ነው ያወቅሽው አንቺ? ነኝ ብሏት ነው ያው ከሚነግረኝ አንጻር ነው። የኮንስትራክሽን ኮንትራክተር ከሆነ ኮንስትራክሽን ላይ የሚሰራ ኮንትራክተር ከሆነ ሌላ ስራዎችን እንደሚያንቀሳቅስ ነግሮኛል። ኮንሰልታንሲ ላይም እንትን ያደርጋል። ዘርፈ ብዙ ነው። እንትን ፈርኒቸር ላይም አለበት እንደነገረኝ ዘርፈ ብዙ ነው ብቻ። ግን አንዳንዴ ወጣት ከሆነ ልጁ ገና እየጀመረ ከሆነ የሆነ ቢዝነሶች ምናምን ነገር ፍሩታቸውን ለማየት አንዳንዴ ይቆያሉ እና አሪፍ እንቅስቃሴ ያለው ልጅ ሆኖ ግን ከቢዝነሱ የወጣ ትርፍ ገና የማያገኝ ልጅ ሊሆን ይችላል። ነገ የሚያድግ ልጅ ሊሆን ይችላል። አስብ ነሽጥ አድርጎት ድራፍት ወዶ ሊሆን ይችላል። ቤት ላይ እንደዚህ አንደኛ ግሮሰሪ አለባበሱን አስተካክሎ አይመጣም። ደህና ነኝ። ማነሽ? አረቡ የሸርሙጣ ገረድ ልጅ ግማታም ሌባ ዘላለም ማስተለጥን ባላገር ነህ ዘላለም ጊዜ አጣቡ ብሎ ምንም አስተካክሎ አይመጣም። ኦኬ ፈርስት ኢምፕሬሽን ካይንድ ነው የሱ። ኦኬ ፈርስት ኢምፕሬሽን አስበዋል። በሁለተኛ በሶስተኛ ቀን ምን ሊጨምር ነው? ሻይ ቤት ነው የሚቀጥረኝ። ከዛ እጣ ምናምን የሚወጡት ይመጣል። ቆይ ችግር የለም። እስኪ ወንድ ቆይ እስቲ መሀል ላይ ወንድማችን አለ። እስኪ የምትለው ነገር ካለ ወንድማችን አንዳንድ ነገር በለን። ዘግቶታል። ገብቶ ነገር ቢል አሪፍ ነበር። ስለሽ አሁን እዚህ ጋር እንደውም አሏሽ የሚከራከር ነበር የመሰለኝ። እሺ ግን እህታችን በስልክም ቢሆን እሱ ማውራት እንችላለን። ይሄ ልጅ ግን አንቺን የፈለገው ሌላ ዴት እንድትጠይቁልኝ ነው ብሏል። የቀኑ ለኔ ከተትኳት እኮ ነው ያሏችሁ ሲያወራ አያፍርም። እንደዛ ብሎ ደውሎ እንደዚህ ማለት ኦሮሞ ምን ይላል መሰላችሁ? ገረም ገረም ዱቢ ቀባምቴሞ ይላል። የሻፈደች እርግብ አሞሬ በዳታል ማለት ነው እኮ። ጊዜውን ለማጣበብ ነው። አንቺ ተረጁ እንጂ አንቺንማ ፊቷን ዛሬ ሳላያት እሷን አልችልም እንደምን እንዲሆን ወንዶ ቅልጥ ነው አይደለም። ግን አይ ስለሽ እዚህ ጋር እኛ ጋር ደወለው ሰሞኑን እንደውላችሁ ሴቶች በጣም ምላሳማችሁ ይቅርታ ያሽሞ ደህና ነህ? ጥባው አዙርና ቄጥስ ስትከታት ቆሻሻ ስሚ እንትን ምንድን ነው ስሙ? አሁን እኛ ልጁ የደወለልኛ ጥሩ ነገር ቢፈልግ ነው ቢወድሽ ነው ቀጣይ አንቺ ማግኘት ቢፈልግ ነው። ስለዚህ ለዚህ ወንድማችን አንድ እድል አሰጪው። ማናለ ማና አሁን ለእናንተ ነው የምናገረው። አሁን ደውልላቸዋለሁ። አትደደኝ በለው። በዚህ አጋጣሚ ይቅርብኝ። ድራፍት ቀለቤ የኔንም ልታደርገው ነው ወይ ካንተ አልፈህ
ስለዚህ ሰከንድ ዴት የመውጣት ፍላጎታሽ አሁን እዚህ ጋር ተረጋግቼ ራሱ ማወራክ የሆነ ከሆነ ጊዜ በኋላ ስለሆነ ያው ኦልሞስት ሄዷል የተረሳ ሰው በሚለው ያዘውና ስቱፒድ ሰነፈቢች ወር ያክል ስለቆየ ለዛ ነው እንጂ ነው ማይሆን ነገር ነው ማይሆን ነገር ነው። አይ በቃ እንደዚህ ከወሰንሽ ሁለተኛውን ጥያቄ አይ የግድ መጠየቅ አለብህ። ህጋችን ነው ማለት የኮንቴንቱ ህግ ነው። ሌላ ዴት ለመውጣት ፈቃደኛ ነሽ? እኛ እንጋብዝሻለን። ድራፍት ቤት አይሆንም። አይዞሽ ሻይ ቤትም አይሆንም። ብታይ ተወረ ይሄንን ብላ ይሄንን ጠጣ እኔ ነው ወዳ አይመጣ መስመሽ ነው የምትጫወቹ እንዲህ ብትጫወቹ። እሺ እህታችን እናመሰግናለን ለነበረሽ ታይምሽን ስለሰጠሽን። ሊግባቡበት በሚችሉበትን መንገድ እናሽን ልብዳለሽ። ጆሮ ውስጥ ገባች እኮ ሰርስራ ጌታ ወይ እህታችን አሁን መስሎት ነው እንዴ ዴቱ ወጣች ነው ከቤት ለባብስ ወጣለች መሰለኝ። እህታችን ሄሎ ዘግቷለች።